በመካከላችን ያላችሁ ጸጥታ ሰላም አስከባሪ የመንግስት አካላት ያለመሰልቸት የቆማችሁትንም በህዝቡ ስም ታላቅ ምስጋና ልናቀርብላችሁ እንወዳለን። ወደ ሊቃውንቱ ፍጹመ ተፈሥሕ ወበህየ ዮሐንስ ፍጹመ ተፈሥሕ ፍጹመ ተፈሥሕ ወበህየ ዮሐንስ ፍጹመ ተፈሥሕ ፍጹመ ተፈሥሕ
በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በጥምቀተ ማርያም ዳግም ወለደነ በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በጥምቀተ ማርያም ዳግም ወለደነ በጥምቀተ ማርያም ዳግም በቅድስት ቤተ ክርስቲያን በቅድስት ቤተ ክርስቲያን በቅድስት
ቤተ ክርስቲያን ተቀደስ ቤተ ክርስቲያን ፈጣሪ ነው። ሰው የሆነ ፈጣሪ ኢየሱስ ክርስቶስ ነውና ይመጣል። ንስሐ ግቡ፣ ተጸጸቱ፣ ተመለሱ፣ እዘኑ፣ ተቆርቆሩ፣ ለራሳችሁን አዘጋጁ፣ ለሰውም ተዘጋጁ፣ ሰውን ውደዱ። ስለዚህ ሁሉም ያለው ይሽጥ ለውጥና ወደ ጥምቀቱ ይሰለፍ ተብሎ የታወጀበት ቀን ነው ዛሬ የምናከብረው ያለ ነው። ምእመናንና ምእመናት እንደተባለው ከሰዓቱ አኳያ እኔ ብዙ ጊዜ አልወስድም። ስለዚህ ልጆች እንኳን አደረሳችሁ፣ እንኳን አደረሰን። ይኸውና በታቦታቱ አድሮ ቢባርከን ኢየሱስ ክርስቶስ ነው። የእሱ ቃል ኪዳን ሕዝብ የቆመው በቃል ኪዳኑ ይጠብቀን፣ በቃል ኪዳኑ ይታረቀን። ሁላችሁ ለሰላም እንቁም። የሰላም ቀን በዓል ነው። እንኳን አደረሳችሁ። የጎደለ ሁሉ የሚሞላበት፣ የጠፋውን የሚፈለግበት፣ ክፉውን ሁሉ የሚመለስበት፣ ሀገሩን የሚወድበት፣ እምነቱን የሚንከባከብበት፣ ለሃይማኖት የሚቆምበት። ለሃይማኖት መቆም ማለት ለሀገር መቆም ነው። ለሃይማኖት መቆም ማለት ለሰው ልጅ መቆም ነው። የሃይማኖት ሰው የሚጠላው ሰው የለውም። ሃይማኖት የሚያስጠላ ሃይማኖት በዓለም ሁሉም የራሱ የሆነ ሃይማኖት አለው። ከዚህም በዓሉ ስናከብር ጸሎታችን፣ ጥረታችን፣ ልመናችን ይቀበልልን፣ ነፍሳተ ሙታን ይማርልን፣ ሕያዋን ይጠብቅልን፣ ሕፃናቱን ያሳድግልን፣ ተሙት ይፈውስልን፣ የታሰሩትን ያስፈታልን፣ ለሀገራችን፣ ለሕዝባችን፣ ለዓለም ሁሉ ሰላሙን፣ ፍቅሩን፣ በረከቱን ቸርነቱን ይስጥልን። በዓሉን የሰላም በዓል፣ የፍቅር በዓል፣ የበረከት በዓል ያድርግልን። ጨዋ አምላካችን ይባርከን ይቀድሰን። በዚሁ ቅዱስ ቦታ የሚጸለየውን ጸሎት፣ የሚታጠኑ ማይጠን፣ የሚሰዋን መስዋዕት ሁሉም ለድኅነተ ዓለም ያድርግልን። ሰላሙን፣ ፍቅሩን፣ በረከቱን ቸርነቱን ያዝልን ዘንድ አባታችን ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም አስተስሪልን ለዘላለሙ አሜን። ንጹሐን የረስን ይረስግብንልባነ ለመንፈስ ዘይመረ መንፈስ ቅዱስ እግዚኦ መሐረነ ክርስቶስ መላትራ ብልት በእንተ እግዝእትነ ማርያም መሐረነ ክርስቶስ መላትራ ብልት ሀልዮ በነቢይ በገቢር ከተሰራ ኃጢአት እግዚአብሔር ይፍታ። ማይሰራ ኃጢአት እሺ ምእመናን በያላችሁበት ተረጋግታችሁ በያላችሁበት ተረጋጉ። መውጫ መንገዶች እንዳትገፋፉ። በዚህኛው በኩል አማራጭ በስተግራ በኩል ወደ ውጭ ሲወጣ በስተግራ በኩል መውጫ ስላለ እንዳትገፋፉ። ሕፃን ጃምቦ ራያው የተባለ ሕፃን ልጅ ጠፍቶ እዚህ ያለ እናቱ ትዕግስት የምትባይ መተሽ ልጅሽም እዚህ ጋር እንድትወስጂ እናሳስባለን። በዚህ የአዳማ ሆስፒታል የጤና ባለሙያዎች ማህበር ሙዳየ መና የተባለ የማህበረ ቅዱሳን ሕክምና ቡድን
ናሞኒ ሚደመን ተሳ ዋዳ ኢሳሙ ደፌ ወድራቴ ወሪ ወልዳ ሐኪሞታ ወከን ዶክተሮታ ሆስፒታላ አዳማ ዳይመና አስቴ ዶቀፋ ሂጅራ ዋንተይፍ ወንዲ ከሰሙ አከተጃጂ ለምተን በዚህ በርዕሰ ከተማችን ጥር 12 የቃና ዘገሊላ ለመጀመሪያ ጊዜ የመካነ ጻድቃን አቡነ አረጋዊ ታቦተ ሕጉ የቅዱስ ሚካኤል በዚህ አድሮ ከቦኩ ቅዱስ ሚካኤልና በኩርፋ ቅዱስ ሚካኤል በተጨማሪ የአቡነ አረጋዊ ቤተክርስቲያን በደባል ያለው የቅዱስ ሚካኤል ታቦት በዚህ ስለሚያድር በጋራ ሆናችሁ በዓሉን እንድታከብሩ፣ እንደዚሁም ጥር 14 የጻድቁ አቡነ አረጋዊ የልደት በዓል በዛው ይከበራል። ጥር 15 የሰማዕቱ ሕፃኑ ቂርቆስ በደብረ ሰላም ቅዱስ ገብርኤል ካቴድራል ይከበራል። ሁላችሁም በበዓሉ ላይ ተገኝታችሁ እንድታከብሩ። ጥር 21 የእመቤታችን አስተርእዮ በዓል በዚሁ በደብረ ፀሐይ ቅድስት ማርያም ካቴድራል በጉራጃ ቅድስት ማርያም በአዱላላ ቅድስት ማርያም ይከበራል። ሁላችሁም በቦታ ተገኝታችሁ የበረከት ተሳታፊ እንድትሆኑ ጥር 22